የጀመሩ ሰሞኑን ዩቲዩብ የጀመሩ ሰሞኑን ቲክቶክ የጀመሩ ሰሞነኞች የሐኪሞች ጥያቄ የዛሬ መስሏቸው እንዴት ነው እያሉ የሚሉ የነስዩም ተሾመን የካድሬ ልፍለፋ እየሰሙ የሚያወሩ አሉ ማለት ነው። ግን ሐኪሞቹ በጨዋ ደንብ በተማረ ደንብ የዓለም የሰላም ሎሬት አሸናፊ ነው የተባለ ሰው እስቲ እንጠይቀው እናነጋግረው ብለው በዛው በጠቅላይ ሚኒስትር ቢሮ ቀርበው ሄደው ጠይቀው ነበር። የዛም ሰሞኖቹ ጀነራሎች ይመጣሉ፣ ጀነራል ሆኖ አናጺዎች ይመጣሉ፣ አናጺዎች የሃይማኖት አባቶች ይመጣሉ፣ የሃይማኖት አባቶች ኢንጂነሮች ይመጣሉ፣ አርቲስቶች ይመጣሉ፣ አርቲስቶች ምናምን ለሁሉም በሚመልስበት ጊዜ እስቲ የኛንም ጥያቄ ልመልስላችኋለሁ ነው ብሏቸው ጠርቷቸው ነበር። ሐኪሞቹ ጥያቄ አቅርበውለት ነበር። ጥያቄዎቹንና መልሶቹን እንስማና ወደ አሁኑ የሐኪሞች እንቅስቃሴ እንሄዳለን። ምን ነበር ያን ያሉት? እኚህን ሐኪም እንስማቸው። እንዳይቀጥል ጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅም አይደለም መሰረታችን፣ የህዝብን ጥያቄ ነው ያመጣነው። ህዝብ ጥራት ያለው ህክምና ይላል። ከየት ይመጣል ጥራት ያለው ህክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። በምንሰራው ልክ አይከፈለም። ባይዘው ኢትዮጵያ ማችለውን እየጠየቀ አይደለም የኢትዮጵያ ሐኪም ያለው። ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከ40 እና 100% በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው። ጥያቄያችንም ቅንጦት አይደለም። ባይዘ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር። ምን አጥተው ነው ሐኪሞች ነው ህዝቡ ስለ ነበር። ሐኪሞች ብዙ ነገር አጥተዋል። ለምሳሌ እኔ ቀዶ ህክምና ስፔሻሊስት አት ኤኒ ታይም ልጠራ ይችላል። መኪና የለኝም፣ ባጃጅ ብጠቀም እንኳን ጠሪቸው ነው የምመጣው። ስለዚህ እዛ ለመድረስ ምናልባት 20-30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት ነው። አዲስ አበባ ውስጥ አስቡት በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል። ስለዚህ እንደው ማለት ለህንጻ ለሚገነባ ኢንቨስተር ከቀረጥ ነፃ መኪና ይፈቀዳል። ለምንድን ነው ሐኪም የማይፈቀደው? ይሄ እውነት ትልቅ ጥያቄ ነው። ማለት ፖዚቲቭ ላሰበ ሰው ይሄ ጥያቄ አይደለም ለኔ። ኢቭን እንኳን እሺ ከቀረጥ ነፃ ይቀር እዚህ እኛ ሀገር አሉ አይደል መኪና መገጣጠሚያዎች በረጅም ጊዜ ብድር ለምን የማይመቻቸው? ባይዘው ይሄ ሌግዠሪ አይደለም ጥያቄው፣ ሌግዠሪ ስላልሆነ ማለት ነው። ቅንጦት አይደለም ጥያቄው። ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት። ቤትም በተመሳሳይ በ9000 ብር በህይወት ዘመኔ 60 ዓመት ኖሬ 40 ዓመት ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሐኪም። ስለዚህ በማህበርም ተደራጅተው በኮንዶሚኒየም ይሁን እነኚህን እንደ ፖዚቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ? ስለዚህ ያም መታሰብ አለበት ብዬ ነው የማስበው። ሌላኛው ምናልባት መጨረሻ ለማንሳት የሚፈልገው ቅድም ብያለሁ፣ አደረጃጀቱ በሙሉ ኮራፕት ነው ሲስተሙ። በደም መጥራት ማለት አሁንም እየጠየቅን ያለ ነው። እርሶ እንዳሉት እኛም እንደመር እናገልግል ህዝባችን ከኛ የሚጠብቀው በጣም ብዙ ነው። እስኪ አሁን አዲስ አበባ ላይ አካባቢ ተሄዱ ጉንፋን ሲይዘው ቡክ ነው የሚያደርገው ባንኮክ ለመሄድ። ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለ ነው። እስኪ የትኛው ባለስልጣን ነው ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያውቀው? ለምን ያልተፈጠረ? እምነት ስለሌለ አንድ ባለስልጣን እስካሁን አላውቅም አንድ ባለስልጣን። ስለዚህ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ማለት ባለስልጣናት መታከም ማይችሉበት ሲስተም ነው ያለው። ስለዚህ እንደናንተ የምትታከሙበት አንድ
እንግዲህ የእውቀት ጥያቄ ነው ጥያቄዎቹ የሚጠየቁት በነገራችን ላይ ይሄ ብቻ ነው ይሄ ወንዱ ነው ደግሞ የሴቷን ደግሞ እንስማ ሐኪሞች ኦኬ እሱ የሚናገረው እንስማሽ ሐኪሞች መኪና መንዳት ተራ ነገር ነው ሁለት ሶስት ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል ዋናው ግቢ በር ላይ ማቆም አይደለም መኪናው ሐኪሞች መኪና መንዳት ተራ ነገር ነው ሁለት ሶስት ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል ዋናው ግቢ በር ላይ ማቆም አይደለም መኪናው አሁን ይሄ ድራማ ብሔራዊ ቲያትር ቢሆን የምናምን ጥሩ ነበርና መልስ ነው እንግዲህ ከዶክተሩ ካለም ሎሬት የሚሰጥ መልስ ነው አንዲት ሴት እህታችን ደግሞ ዶክተር ትጠይቃለች እንስማት በእውነት እነሱ አመጣው ይወዳሉ እሱ ይላል እሺ እስቲ እናታለን አገሬን ህዝቤ ማገልገል ፈልጋለሁ ዶንት ፑሽ እንኳን በእኛ ደረጃ የተማረ ቀርቶ በጣም ኢዚ አገሪቷን ለቆ ለማውጣት እኔ በህፃናቱ መደራደር አልፈልግም ልጆቻችንን ማዳን እየቻለን ለምንድን ነው የተሻለ ዶላር ክፍያ የምንሄደው እዚህ የሚገኘው ክፍያን ማሻሻል ፖሊሲያችንን ማሻሻል አብረን መስራት እየቻለን ለምንድን ነው የምንገፋውና ወረድ ብላችሁ አሰራሩን ተመልከቱት እዚህ ጋር ስናገር ልጆቹ ትዝ ስለሚሉኝ ነው እንጂ it's not about our right ክቡር ጠቅላይ ሚኒስትሩ በጣም አፋጣኝ ምላሽ እንፈልጋለን ይሄ የነፍስ አድን ጥሪ ነው ስለ ልብ ብለው ከልብ ያድምጡ ልጆቹ በጣም አጥቃቸዋል don't push us there are lots of opportunity out there ያልሻት ያው በስሜት ውስጥ ስለሆነ ትቻለሁ ግን the opportunity works for me too አንቺ ብቻ አይደል እኔም ይሰራል ደሞ ያለ don't push us there are lots of opportunity out there ያልሻት ያው በስሜት ውስጥ ስለሆነ ትቻለሁ ግን the opportunity works for me too አንቺ ብቻ አይደል እኔም ይሰራል ደሞ ያለ ኢትዮጵያ ሐኪሞች እግዚአብሔር ይሁናችሁ መድኃኒዓለም ይድረስላችሁ ፈጣሪ ይድረስላችሁ እኔም ያለኝ ነው የሚለው እንግዲህ የማይክሮሊንክ የኮምፒውተር እንትን አለ እሱ ምን እንደሚያበላ እግዚአብሔር ይወቅና የሐኪሞቹ ጥያቄ የቆየ ነው የቅርብ ጊዜ እንዳይደለ ልነግራችሁ ስለፈለኩ ነው ሌላ ነገር አይደለም የቆየ ነው እና ስለ መኪና ስለምድም አታይት ሲጠይቁት አንድ መኪና ለአራት ገዝታችሁ እዛ መኪናው ችግሩ መኪና ሆስፒታል በር ማቆም ስለሆነ አንድ ቀን አንድ ሰው አንድ ቀን ምናምን ብትቸገሩ አራት ሆናችሁ አዋጣችሁ በጣም ጂኒየስ መልስ ነው ይሄ እኛ ስለምንንቀው ነው እንጂ በጣም ጂኒየስ የሆነ መልስ ነው ካለም የሰላም ሎሬት የሚጠበቅ መልስ ነው የተመለሰላቸው ባኮታ አትክፉን ለህፃናቱ ስትሉ እኛ መኖር አልቻልንም ደሞ ጥለም መሄድም አልቻልንም ለሚላቸው ደግሞ ላንቺ ብቻ ለኔም ለራሴ ይሰራል ጥዬ ለመሄድ እኔም ሙያለኝ እጄን ተስሜ ነው የምፈልገው አይነት ነው እና የሐኪሞቹ ጥያቄ የቆየ ነው አሁን ሲብስባቸው ነው የመጡት ዶላር 130 ምናምን ገብቷል ተደብቀው የሚሸጡት ደግሞ 160 170 ገብቷል ጤፍ የደረሰበትን እናንተ ናችሁ ብታውቁት እዚህ ጋር ጻፉልኝ እናንተ ራሳችሁ ቴሌግራም ላይ ጻፉልኝ ማየት ይችላል ጤፍ ኩንታሉ ስንት ነው ማየት እንችላለን የቤት ኪራይ ስንት ነው አሁን እንደው ለሶስት ሰው ሁለት ክፍል ሶስት ክፍል ያለው ቤት በስንት ነው የሚገኘው እስቲ ጻፈው ትራንስፖርት ስንት ነው የአልባሳት እንኳን በአመት የጥምቀትና የፋሲካ ጊዜ ቢገዛ ይበቃል ብሎ ሌላ ጊዜ እንኳን ባይገዛ ስንት ነው የአንድ ጂንስ ዋጋ ስንት ነው በቀደም በጻፍኩት ጦማር ላይ አንድ ሐኪም አስተያየት ሰጥተው ነበርና በስንት ጊዜ አጠራቅሜ ቁቦቱልኝ
ሱሪ ልገዛ ብሄድ 2 ጂንስ አውርጄ ምናምን ስጠይቅ ወደ 6000 ብር ስትጠየቅ ዕቁቤም 6000 ብር ናት። ስንት ጊዜ እንግዲህ ልብስ እንኳን እንደተወደደ ማያውቅ ሐኪም ነው ያለው። ስለ እውነት እንነጋገር ከተባለ ማለት ስለዚህ የሀገሪቱ ሁሉ ነገር ጨምሯል። ሁሉ ነገር ነዳጁ ጨምሯል። ራሱ መንግስት የሚሰጠው አገልግሎት ጨምሯል። ራሱ ነዳጅ ጨምሮ ራሱ ኑሮ ጨምሮ ራሱ አገልግሎቶቹ ጨምሯል። ለምሳሌ ኢሚግሬሽን ብትሄዱ ፓስፖርት ለማውጣት ጨምሯል። የፈለጋችሁበት ቦታ ብትሄዱ የነዳጅን መወደድ ምክንያት በማድረግ ብሎ መንግስት አገልግሎቶቹ ላይ በሙሉ ጨምሯል። ለሌላው ግን አልጨመረም። ለሐኪሙ ደሞዝ አልጨመረም። ለመንግስት ሰራተኛው ደሞዝ አልጨመረም። ለትራንስፖርቱ እንኳን አልጨመረም። ተጭኖ የሚይዘው እሱን ስለሆነ ማለት ነው። ስለዚህ ይሄ ነገር እየከበደ መጥቷል። ሐኪሞች ይህንን ነው ይዘው ወደ አደባባይ የወጡት። አልቻልንም፣ በቃ መሄድ አልቻልንም ነው ያሉት። እንደውም ባለፈው ደግሞ ሲጠይቁት ሐኪሞቹን ምላሽ ሰጥቷቸዋል። ምንድን ነው ያላቸው? እንስማው። በጣም እንግዲህ በስንት ጭንቀት በስንት ተጨምቆ የሚወጣ እውነት ከሊቃውንት አንደበት የሚወጣ ነው። የሀገራችን መሪ ሐኪሞቹ ተራብን፣ ሐኪሞቹ ተጠማን ሲሉ ለነርሶቹም ለምኖቹም የተሰጠ ምክር ነው። እንስማ። አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል። በበሽታ አይስታክም ነው ብረት አጣው እንጂ ብረት ነክሰናል። ይሄ ነገሩ ወልጄ ጨርሻለሁ። ወልዶ ያልጨረሰ ነው። ይሄ የህመም ምልክት ነው በእውነት። እና ሐኪሞቹ በሽተኛ ይንከባከቡ፣ እንደገና ደግሞ ዶሮ የትስ ነው የሚያረቡት? የቤት ኪራይ የለ መከራ ደርሶብናል እያሉ ሐኪሞች ማድረግ ያለባቸው ከስራቸው በተጓዳኝ መረገም ነው። እስቲ ድገምልኝ፣ አንድ ጊዜ ድገምልኝ። ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል። አንድ ዶሮ ስንት ነው? እንግዲህ የነርስ ደሞዝ መጀመሪያ የአንዲት ሐኪም ባለሙያ ደሞዝ 10,000 ነው ብለናል። ተጣርቶ ሲመጣ 8,000 9,000 ይደርሳል። 40 ዶሮ መነሻ ነው ተብሏል። 40 ዶሮ የአንድ ዶሮ ዋጋ ስንት ነው? እስቲ ሂሳብ እየሰራን 40 ዶሮ አንድ ዶሮ ስንት ነው? 40 ዶሮ ለመግዛት እንግዲህ የአንድ ዶሮ ዋጋ መታወቅ አለበት። አሁን አንድ እንቁላል ጣይ ዶሮ ቄብ ዶሮ ስንት ነው የምትገዛው? እሱን እናምጣ መጀመሪያ። የአንድ ዶሮ ዋጋ ቴሌግራም ላይ ልገሩኝ ቶሎ በሉ። እየተከታተላችሁ ያላችሁ ዛሬ ፈታ ብለን ነው ለሐኪሞቹም የተግባር እንትን ነው የምናመጣው። የሀገሪቱ ጠቅላይ ሚኒስትር ጭንቅላታቸው በስንት ምርምር ያገኘውን ምላሽ ነው እየሰማን ያለ ነውና ፍጠኑ። የአንድ ዶሮ ዋጋ ስንት ነው? የአንድ ዶሮ ዋጋ ስንት ነው? ዶሮ የሚሸጠው እንግዲህ ወደ 8 ዓመት ሆኖኛል። ዶሮ ስንት እንደገባ አላውቅም። ኦኬ ሁለት ሰዎች 1500 1900 ብለዋል። እንግዲህ ገጠር ያሉ 900 ወደ ሱሉልታ አካባቢ ያሉ 1000 ብር ቢገዙ 1500 በሚለው እንያዝ ማለት ነው። እንተወሱንም 1000 በሚለው እንያዝ። 1000 ያስፈልጋል ዶሮ። ለ40 ዶሮ 40,000 ብር ያስፈልጋል ማለት ነው። እንግዲህ ቀለብ አለ ለነዛ ለዶሮዎቹ።
እንደገና ደግሞ የሕክምና አለ። እንደገና ደግሞ ቤትም መስራት ያስፈልጋል። ራሱን የቻለ ግቢ ይፈልጋል። ካፒታሉ ቢያንስ እንግዲህ 80-90 ሺህ ይደርሳል ማለት ነው። እንግዲህ አሁን ሐኪም ቤት ትሄዳለች ሐኪሟ። እዚህ ደግሞ 40 ዶሮ ድመትና ሙጭሊት ትሪላ በእውነት አይምሯቸው የሚገርም ነው። ጠቅላይ ሚኒስትራችን በ9,000 ብር ወር መድረስ አልቻልኩም፣ መብላት መጠጣት አልቻልኩም ለምትል አንዲት የሕክምና ባለሙያ እንዲህ አይነት ቀልድ መስማት ያዛል። ይሄ እንግዲህ በጤነኞቹ ኢትዮጵያውያን ዘንድ ታምነዋል፣ መናገር ነው ያቃታቸው፣ ምን አድማጭም የለም። ነገር ግን ይሄ ደግሞ የፕሮቴስታንቱ ክፍል ተጠቃሚው ክፍል በተለይ በጣም ተጠቃሚ ሆነው በሱ መምጣት ተጠቃሚ ታክስ የማይከፍሉ አሉ፣ ህግ የማይገዛቸው አሉ፣ እንደ መንግስታቸው እንደ ስርዓታቸው የሚያዩ አሉ። ለምሳሌ አሁን አንድ ዘማሪ አላሉ በጣም 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 በቃ ቲም አለው ግሩፕ አለው ቢሊየነርስ እየሆኑ ያሉ አሉ። እንደገና ደግሞ ኦሮሞነታቸው ይሄን ስርዓት ለመከላከል የሚጠቅማቸው እሱ የሚናገረው ነገር በሙሉ ትክክል ነው የሚሉ አሉ ማለት ነው። እነሱ ከነሱ ጋር ስለነሱ አለ ጤነኛ አይምሮ ላለው ሰው ይሄ በጣም በጣም እጅግ ትክክል አይደለም። ስለዚህ መምህራኑ፣ ዶክተሮቹ፣ ሐኪሞቹ ይሄንን ብለዋል ማለት ነው። ምንድን ነው ያሉት? በቃ አልቻልንም፣ የተማርነው እኛ ለዚህ አይደለም፣ አዳምጡን፣ ህዝቡም ይስማው፣ ህዝቡም ያዳምጠን። ሐኪም ሲባል ሰዎች የሚሉት ምንድነው? በቃ ሀብታም በቃ የዘረፈ በጣም ምናምን ደሞዛቸው እንኳን 80,000-90,000 ብር የሚመስለው ሰው አለ። አሁን 7,000 ነው ሲባል የሚቀልድ ነው። የቀበሌ ሊቀመንበር ደሞዝ፣ የቤተ ክህነት ሊቃነ ጳጳሳቱ ፓትርያርኩም ሆኑ ጳጳሳቱ፣ የአንድ ደብር አስተዳዳሪ ጸሐፊ፣ የደብር ጸሐፊ፣ የስብከተ ወንጌል ኃላፊ የሚያገኙት ብር መስማት ይዘገንናል። በእውነት በተለይ ጳጳሳቱ የሚያገኙት ብር ይዘገንናል። ለምሳሌ አቡነ ለምሳሌ ለማንሳት ነው አንዱ በቀደም ሲያመጣ ሰምተናል። ብፁዕ አቡነ ሩፋኤልን ያነሳው የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ናቸው። በሱ ደሞዝ አላቸው። የ7 ነው 6 ሀገረ ስብከት ሊቀ ጳጳስ ናቸው። በእነዚህ ሁሉ ደሞዝ አላቸው እና ወደ ዶላር ስንቀይረው ወደ 4,000 ምናምን አካባቢ ይመጣል። 5,000 4,000 ምናምን በአጠቃላይ በወር ወደ 600,000 ብር ነው የሚያገኙት። እሳቸው አንዱን ቦታ ሄዱ። ነገር ግን በሪሞት ኮንትሮል ሁሉንም ይቆጣጠራሉ፣ ሁሉንም ይዛሉ፣ ሁሉንም ያዛሉ። በሄዱ ቁጥር ደግሞ አበላላቸው። ለምሳሌ አሶሳ ሲሄዱ ገና እንደመጡ የፖሊስ አዛዡ ይመጣል፣ የፍርድ ቤት ዳኛው ይመጣል፣ ምኑ ይመጣል። ከአዲስ አበባ 100,000 50,000 ብር ይዘው ነው የሚሄዱት። ለፖሊስ አዛዡ ይሰጣሉ፣ ይሰጣሉ፣ ለዛኛው ይሰጣሉ ምናምን። በቃ በእሳቸው አስተዳደር ላይ ጥያቄ የሚያነሳ ዲያቆን፣ የሚያነሳ ካህን፣ የሚያነሳ ሰበካ ጉባኤ አለቀ። ጥያቄ የለውም። ሐኪሞች ግን 9,000 ብር ነው ደሞዛችን አይደለም ብሎ መከራከር፣ ወጥቶ መንግስት አይደለም ብሎ መከራከር ይችላል። እንስማቸው፣ የሚናገሩትን የሚጠይቁትን እንስማቸው። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። ኢነፍ ኢዝ ኢነፍ። ለጤና ባለሙያ የጤና ዋስትና ይገባዋል። ሌላው በጣም ደስ የሚለው የሐኪሞቹ በኢትዮጵያ ውስጥ ያልተለመደ ነገር ነው የመጣው። ለምሳሌ መንግስትን የሚቃወም በትግሬዎቹ ስልጣን ላይ በነበሩበት ጊዜ መንግስትን የሚቃወም ነገር ከመጣ የትግሬ ሐኪሞች አይሳተፉም እና የስርዓቱ ካድሬዎችም አይሳተፉም። ስለዚህ
የተነሳው ህዝባዊ ጥያቄ ወደ ሌላ ያደላና ስርዓቱ የራሱን ሰዎች ይሰበስብበታል። እነዚህ ግን የጤና ባለሙያዎች ሐኪሞች ያነሱት ጥያቄ እጅግ በጣም የሚገርም ነው። ዘር የለበትም፣ ፖለቲካ የለበትም፣ ሃይማኖት የለበትም፣ በጾታ የተከፋፈለ አይደለም። በቃ ሰው በመሆናቸው ሐኪም በመሆናቸው ዱላው እኩል ስላረፈባቸው እንደ ዜጋ ነው የጠየቁት። ትግሬዎቹ ጠይቀዋል፣ ኦሮሞቹ ጠይቀዋል፣ አማሮቹ ጠይቀዋል፣ ወላይታም፣ አፋር፣ ሶማሌ ምንም ኢትዮጵያ ውስጥ ያሉት ሐኪሞች ናቸው የጠየቁት። ሐኪሞች ይሄ በጣም ያልተለመደ ነው። አሁን ለምሳሌ መንግስትን ለመጣል በሚደረግ ትግል ኦሮሞ ለብቻው ኦሮሞ ነኝ ብሎ ነው፣ አማራ ነኝ ብሎ ነው፣ ትግሬ ነኝ ብሎ ነው ምናምን እያንዳንዱ በዘር ከረጢት ውስጥ እንትን ያለ ሃይማኖትም ደግሞ ምንም ይቀላቀላል። ሐኪሞች ግን ሙያቸውን ሰውነታቸውን አስቀድመው ነው የመጡት። ስለዚህ መፈክራቸው አንድ ወጥ ነው። በጣም ኦርጋናይዝድ የሆነ ነው። በጣም የተቀናጀ ነው። በጣም የሚናበብ ነው። በጣም በፖለቲካ ትግል ውስጥ መሪው ሲያዝ፣ መሪው ሲመታ፣ መሪው ሲታሰር፣ መሪው ምናምን ሲባል ይበተናል። ሁለተኛ ድምጻቸው የተለያየ ነው። ኦርጋናይዝድ አይሆንም። ለሚጠይቁት ይጋይ የአብን ደሴ ላይ የሚያሰማው መፈክርና አብን ባህር ዳር ወይም ጎንደር ወይ ሸዋ ላይ የሚያሰማው መፈክር አንድ አይደለም። የኦፌኮ ወለጋ ላይና አምቦ ላይ አርሲና ባሌ ላይ የሚያሰማ አንድ አይነት አለ። ሌላውም እንደዚህ። ሐኪሞቹ ግን መፈክራቸው አንድ ነው። ንግግራቸው አንድ ነው። ጥያቄያቸው አንድ ነው። በምን አይነት ግንኙነት እንደሚገናኙ፣ ምን አይነት መደራጀት፣ ምን አይነት የሄዱበት መንገድ በጣም ጥበብ የተሞላው ነው። ጥያቄያቸው ሁሉም እኩል ነው። ስለዚህ ኦሮሚያ ውስጥ ያሉት ሐኪሞች ወጥተው፣ ትግራይ ውስጥ ያሉት ሐኪሞች ወጥተው፣ አማራ ክልል ያሉት፣ አዲስ አበባ ያሉት፣ ሌላ ቦታ ያሉት ሐኪሞች ወጥተው የሚጠይቁት ጥያቄ አንድ አይነት ጥያቄ፣ የሚፈልጉትም አንድ አይነት መልስ ነው። ስለዚህ ኦሮሞን ይዤ ኦሮሞን አምጥቼ ሌላውን መታበታለሁ የምትለው አይደለም። የሙያ ነው፣ የሙያ አገልግሎት ነው። እና እነዚህን ደግሞ እንስማቸው ከኦሮሚያ መሰለ Ogeeyyi fayyaa, inshuraansii fayyaa, guutummaatti argachuu qabu. Ogeessi fayyaa, seelee akkamitti nyaata madaalawaa soorachuu irratti gorsa kenna. Jireenyi keenya gatii qaba. Garboomuuf jennee hin baranne. ቅድም ያሉትን ነው። ለባርነት አልተማርንም። እኛ ሳንረካ እንዴት ነው ተገልጋዮቹን የምናረካው? እርቦናል፣ ጠምቶናል። በኦሮምኛ ነው የሚናገሩት ማለት ነው። ትግሬዎቹም እንደዚህ እንስማቸው። ትግሬዎቹም እሺ፣ ስሜ ሙልጌታ ኪሮስ እባላለሁ። በትግራይም የሚባለው እንደዛው እንትን አልተባልንም፣ የምንረዳውን እንረዳ፣ ለእርካታ አልተማርንም። ደቡብም ላይ እንደዛው፣ በየቦታው እንደዛው፣ በአማራም እንደዛው። በአጠቃላይ በኢትዮጵያ ውስጥ ያሉት ተናበው አንድ ሰዓት እኩል ነው የሚናገሩት። እንስማቸው ሁሉን። ስታመም መታከሚያ አጣሁ፣ ሲደክመኝ ማረፊያ መጠለያ አጣሁ፣ እየተራብን ለማከም ቃል አልገባንም፣ የህሊና እርካታ ዳቦ አይገዛም፣ እየራበን አንሰራም፣ የተማርነው ለባርነት አይደለም፣ መማር ዋጋ ይኑረው። ኢናፍ ኢዝ ኢናፍ። 3 days left። እንግዲህ እንደምትሰሙት በጨዋ ደንብ ይሄ ሁላ ሲሆን መልስ የለም። ምን አባታቸው ያመጣሉ? በጎን ደግሞ አሁን ለምሳሌ በአውሮፓ ብታይ፣ ወደ አሜሪካ ብታይ፣ ወደ ምናምን ብትሄዱ የሕክምና ባለሙያዎች ኤምባሲ ሲያመለክቱ
ደቂቃ አይፈጅም ሲወስዷቸው ማለት ሲወስዷቸው ሲመስለኝ ኢትዮጵያን የተማረ ለማሳጣት ራሱ ከዚህ ከጤናው ጀርባ ከስርዓቱ ጀርባ ያለ ኃይል ያለ ይመስለኛል። እኔም ማቃቸው እንኳን ወደ አውሮፓ ከመቅጽበት ጉዳያቸው አልቆ የመጡና መኝታቸው ምግባቸው ምናቸው ሁሉ ነገር ተችሎ ደሞዛቸው ተነግሯቸው የመጡ ባለሙያዎች እና ኡጋንዳ እና ሩዋንዳ የኢትዮጵያን ሐኪሞች እየወሰዱ ነው። እስከ ጤና ጥበቃ ሚኒስትርነት ድረስ የሚያገለግሉ አሉ። በሀገራቸው ክብር አጥተው ማለት ራበን ብለው መኖር አልቻልንም ብለው ማለት ሐኪሞች ያነሱት ጥያቄ በፍጹም ስርዓቱ ሊመልስላቸው ይገባል። ግን የሚመልስ አይመስለኝም። አንዳንዶቹ ሴቶቹ የፀጉር ስራ ጀምረዋል። እንደገና ደግሞ ሜካፕ ስራ ጀምረዋል። ኦሬዲ ህክምናውን 27 ዓመት ምናምን ተምረውበት ወጥተዋል። እንስማቸው እነዚህ ሲናገሩ ባለፈው ያቀረብነው ከንቱ ልፋት ነው ህክምና ውስጥ ገባው ነው የሚለው። ስለዚህ ከዚህ በኋላ ስቃይን ማራዘም ነው የሚለው። አብዛኞቹ ወደ ሌላ ሙያ ምናምን ሄደዋል። ፀጉር ቤት የከፈቱ አሉ። አንዳንድ ቲክቶክ ላይ ማየታችሁ ከሆነ አንዳንድ ዶክተሮች ሜካፕ አርቲስት አይደለም ሜካፕ አርቲስት የሆኑ አሉ። ምክንያቱም ያን ያህል ዲማንዲንግ ያልሆኑ ዲማንዲንግ ስል ሁሉም ስራ ያው ዲማንዲንግ ነው ግን በቃ ይሄ በጣም በእውነት እጅግ የሚያሳፍር ነው እና ሐኪሞቹ ሊደመጡ ይገባል። ህዝቡም ደግሞ ሊያዳምጣቸው አሁን ተዘግቷል ብዙ ቦታ። ይሄንን በዱላ የምታስቆመው አይደለም። አሁን ካድሬ ልከው ጥቁር አንበሳ ላይ እነዚህን ስፔሻሊስቶች እነዚህን ዶክተሮች ተልኮ የመጣው ቶሎሳ ይሁን ጉርሜሳ ድራፍት ያሳበጠው ሆዱን ይዞ እንዴት እንደሚያደርጋቸው እንመልከት። አይቻልም። እዚህ ላይ መመልከት ነው። የሁሉንም ቀማ ተቀሙለት። ከዛ አንዱ ጋር ሲደርስ ግን አትነካኝም ማለት ዞር በል ከዚያ ወዲያው እሱን ፍሬን ያዘ ማለት አያችሁ። ይሄ ሰውዬ ጋር ደረሰ ሁሉንም ቀምቶ ማለት ተኛ ነው ወረቀው ፍራንስ ማለት ደጋገኛ አንዴ ማለት ነው። ታንቴው ሽብልን ይሄ ነው እንግዲህ አልሰግድም የሚል አንድ ሲገኝ ሌላ ሁለት ይመጣል፣ ሶስት ይመጣል፣ አራት ይመጣል፣ ነገሩ ይሄዳል ማለት ነው። አሰጋጅ፣ ገራፊ፣ ቲቪተኛ ይሄንን ሁሉ ህዝብ የሚያደርግ ሰው እምቢ የሚለው አንድ እስኪገኝ ነው። አንድ በኢትዮጵያ የተለመደው ያስበላል፣ እሱ ወደ ቤቱ ይገባል። መሪዎቹን ያሳስራል፣ እሱ ወደ ቤቱ ይገባል። አንተ እንድትሞትለት ከዛ በኋላ ለውጥ እንዲመጣ ይፈልጋል። የኢትዮጵያ ሐኪሞች ግን እያደረጉ ያሉት የመጣውን ለመቀበል እስካሁን ወደ 80 ምናምን ሐኪሞች ታስረዋል። በጎንደር ታስረዋል፣ በአዲስ አበባ ታስረዋል፣ በሌላ ቦታ ታስረዋል። ይሄ ብቻ አይደለም፣ ሌላ ቦታ ደግሞ የታሰሩትን ሁላ ማስፈታት ጀምረዋል። ህዝቡ ከጎናቸው ቆሞ ማስፈታት ጀምረዋል። ይሄ ወለጋ ይመስለኛል፣ የት እንደሆነ አላውቅም። ወለጋዎችም ወጥተዋል፣ ሌላ ቦታ ወጥተዋል። የሚመጣባቸውን ነገር በሙሉ ህብረቱን ተመልከቱ፣ አንድነቱን ተመልከቱ። አንድነቱን ህብረቱ አዚህ ካድሬው ምኑ ራሱ አይችልም ከዚህ በኋላ ከዚህ ህብረት መውጣት አይችልም። እንግዲህ የቢቢሲ ዘገባ ነው። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነግሯል። ምንም ጉዳያቸው አይደለም። እንደገና ሊይዟቸው ሲሄዱ ደግሞ አብዛኞቹ ቤት የላቸው፣ ሐኪሞቹ ቤት የላቸውም። ኢትዮጵያ ውስጥ የት ያገኟቸው? እንያዛቸው እንኳን ብለው ይመጡ። ይሄ ብቻ አይደለም፣ አስገድደህ እንኳን ወደ ህክምና ቢሮ ብታደርሰው፣ ወደ ህክምና ቤት ብታመጣው ምን ታደርገዋለህ? ሐኪሙ ያስልሃል። በቃ ሪፈር አዲስ አበባ ሪፈር እያለ ይልክልሃል። ምን ታደርገዋለህ? ምንም ማድረግ አትችልም። በፍጹም እዚህ ሐኪሙ ሐኪምን ማስገደድ አይቻልም። ቀን እያስቆጠሩ 28 ቀን ቀረን፣ 29 ቀን ቀረን፣ 20 ቀን ቀረን፣ 6 ቀን ቀረን፣ 7 ቀን ቀረን፣ 8 ቀን እያሉ
እያስቆጠሩ ነው የመጡት ስማን አዳምጠን ብለው ማለት ነው። ስለዚህ የሐኪሞቹ መናበብ በራሱ ህብረታቸው በራሱ ኖሩም አልኖሩም ሰራን አልሰራን ከችግር ከእከክ አልወጣንም ብለው አንድ ላይ ነው የተነሱት፣ አንድ ላይ ነው የቆሙት። ይሄ እጅግ በጣም ደስ የሚለው በደቡብ አካባቢ የታሰሩ ነበሩ። እነዛ የታሰሩት በሙሉ ሐኪሞች ህዝቡን ያስፈታቸው ሲፈቱ እንዴት ህዝቡ እንደተቀበላቸው በቪዲዮ ማየት እንችላለን። የተፈቱትን ሰዎች ማየት እንችላለን። እስቲ አጫውተው። ይሄ የሚያሳየው የሐኪሞቹ መናበብ ህብረተሰቡም ደግሞ ድጋፍ እየሰጠ መምጣቱን ነው የሚያሳየው። የሐኪሞች መምህራን ለምን እንደዚህ ያደርጉ ይባላል። መምህራን ቁጭ ብሎ የሚጠብቃል ከወለጋ ከሱሉልታ ከአሩሲ ከባሌ ከምን አምጥቶ መምህራን ናችሁ ብሎ ቁጭ ያደርጋል። ለምን አዲስ አበባ 2 ተማሪ ይዘው ቁጭ አሉ። 2 ተማሪ ይዘው ከሌሎቹ ተማሪዎች በላይ የሚከፈላቸው ማለት ነው መጥተዋል። ምክንያቱም መምህሩ ሲበጠብጥ እነዛን አስገብተው ሄዱታ ጥፋ ሊሉት ማለት ነው የመምህራን። ሐኪሙን ግን እንደዛ ማድረግ አይቻልም። የሐኪም እንደዛ መተካት አይቻልም። ካድሬ አምጥተህ ደንብ አስከባሪዎችን አምጥተህ ጋውን አልብሰህ ውጋው ማለት አትችልም። ቅደደው ማለት አትችልም። አለቀ። ትምህርት ቤቱን ግን መግደል ይቻላል። ምንም ችግር የለበትም። ትምህርቱም እንዲሞት ስርዓቱ እንዲሞት ስለሆነ የሚፈለገው አምጥቶ ኦሮምኛ መምህራንን ይለቅብሃል። አለቀ። ባናት ላይ ጥፋ ከዚህ ይልሃል። አሁንም በቋፍ ነው ያሉት እንደምሰማው እንደማየው ከሆነ ማለት የሕክምና ሙያው ግን እንደዛ አይደለም። ሐኪሞቹ የሐኪሞቹን እንትን ያዩ ተማሪዎች ሄደው ለምን ምን ሆናችሁ ነው እናንተ ሲሏቸው እኛ አንችልም ሲሏቸው አሁን ተማሪው ለመምህራኑ እየራባቸው እኛን ማስተማር የለባቸው ብሎ ሰልፍ መውጣት ጀመረ። በክፍለ ሀገር ማለት በደቡብ አዲስ አበባ አይሞከርም። ደቡብ እንደምታዩት ተማሪዎቹ መውጣት ጀመሩ። ለመምህራኖቹ ደሞዝ ይከፈል እየራባቸው ነው። አንዳንዱ መምህር ተማሪ የሚያካፍለው አለ። አንዳንዱ መምህር በቃ ከሰዓት ሄጄ ልተኛበት የሚል አለ። አንዳንዱ መምህር ግማሽ ቀን እናንተ ጋር ልስራና እንግዲህ ማስተማር አልቻልኩም ሄጄ ወዛደር ልሁን ባጃጅ ሹፌር ልሁን የሚል አለ። ይሄ በትምህርት ስርዓቱ ላይ የሚያመጣውን ጫና መመልከት ነው። ስለዚህ ሀገሪቷን በተጠና መልኩ ይህንን ህፃን መንግስት ይዘው ይህን ጨቅላ መንግስት ይዘው ከኋላ የሚያደባዩት አሉ ብዬ አስባለሁ። ተማሪዎቹን እንስማቸው። ደሞዝ ይከፈል የከተማ አስተዳደር Loki kamu ke? Polis sama Mas. Abi. እንግዲህ ይሄ የሚያሳየው ምንድነው? የተማሪዎቹ የመምህራኖቻቸው ደሞዝ ይገባቸዋል። እየራባቸው አያስተምሩንም። ካድሬ ከመምህራኑ በላይ እየተከፈለው ከዶክተሮች ከሐኪሞች በላይ እየተከፈለው በጣቱ የሚፈርም ካድሬ ተንደላቆ የሚኖርባት ሀገር ላይ ይሄ መሆን የለበትም ነው ያሉት።
እንግዲህ ከነገ ጀምሮ ይሄ በኢትዮጵያ እንግዲህ ዶክተርስ ፕሮቴስት ነው የሚለው ስለዚህ መጣበታለው በኢትዮጵያ ከነገ ጀምሮ ያስቀመጡት ገነገደብ ስላለቀ በከፊል ዘግተውት የነበረውን በሙሉ ሊዘጉት እንግዲህ ነገ ሰኞ ነው የተባለው አሁንም የኤችአይቪ መድኃኒት የሚከታተሉ ህሙማን የደም ግፊት ስኳር የሐኪም በጣም ቁጥጥር የሚያስፈልጋቸው ወሊድ እነዚህ በሙሉ ጤናቸው እየታወቀ እየሞቱ እንደሆነ ይሰማል ማለት ነው መንግስትን ይሄንን ኃላፊነት እንዲወስድ ቀድመው ነግረውታል ማለት ነው አልቻልንም መስራት ስላልቻለን እየራበን መስራት ስለማንችል አንተ መፍትሄ አብጅ ብለው ሰጥተውታል